ሰላም ሰላም እንኳን ወደዚህ ቻናል በሰላም መጣችሁ። ይህንን ቻናል የጀመርኩበት ዓላማ የማውቀውንና ለሌላ ሰው ይጠቅማል የምለውን ለማካፈል ነው። ዛሬ ይዤላችሁ የመጣሁት ከባለፈው የቀጠለ የእንግሊዘኛ ትምህርት ይሆናል። ትምህርቴን ከመጀመሪያ በፊት የምነግራችሁ የምፈልገው ነገር ሌላም ትምህርቶችን ስለምሰጥ ግራ እንዳይገባችሁ የእንግሊዘኛው ትምህርት በቀይ የተጻፈ ነው። ኑ እንግሊዘኛ እንማር የሚለውን ስታዩ ነው የእንግሊዘኛው። ሌሎቹንም ማየት ይችላላችሁ። በእርግጥ ለጠቅላላ እውቀትም ይጠቅማችሁ ይችላል። ትምህርቶቹ ምንድናቸው? አንደኛው የአማርኛ ትምህርት ለእንግሊዘኛ ተናጋሪዎች ነው። ያው ኢንትረስት ከሆናችሁ ገብታችሁ ይዩት። ሌላኛው ትምህርት ደግሞ የምሰጠው ትምህርትም ላይሆን ይችላል። አክቹሊ ጥያቄና መልስ ነው። ለእንግሊዝ ሀገር የመንጃ ፈቃድን ለማውጣት የምንፈተነው የጽሁፍ ፈተና በአማርኛ ጥያቄና መልሱን እየሰራሁኝ ደግሞ እምለቀዋለን። የተወሰኑ ሰዎች የሚከታተሉት አሉ እና ኮንፊውዝድ ሆናችሁ ምንድነው እንዳትሉ ነው። አንድ ነገር ብቻ አይደለም የማስተምረው እና ይሄን ነግራችሁ ፈልጌ ነው። በጣም አመሰግናለሁ ስለ ጥሩ ኮሜንታችሁ፣ ትምህርቴን ስለወደዳችሁት አመሰግናለሁ። አሁንም እንማማራለን። ከወደዳችሁት ሼር፣ ላይክ፣ ኮሜንት አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ፣ ትምህርቱ እንዳያመልጣችሁ ለሚቀጥለው። ኦኬ፣ አሁን ቀጥታ ወደ ትምህርቱ እንገባለን። አመሰግናለሁ። እሺ፣ ያው ከባለፈው እንደቀጠለ ነው ብያችኋለሁ። በማህበራዊ ህይወታችን ውስጥ ከሰው ጋር ስንገናኝ የተለያዩ ጥያቄዎችን እንጠያየቃለን እና እነሱን ነው የምናየው። ዛሬም ባለፈውም አይተናል፣ ዛሬም ይቀጥላል ማለት ነው። ኦኬ፣ አንድን ሰው እድሜው ስንት እንደሆነ ለመጠየቅ ቀጥታ መቼም ያገኛችሁትን ሰው how old are you አትሉትም አይደለም? ኦኬ፣ ትንሽ ወሬ አውርታችሁ ምናምን ከዛ በኋላ how old are you ሳይሆን የምትሉት ቀጥታ do you mind me asking how old you are? do you mind me asking how old you are? እድሜሽ ስንት እንደሆነ ብጠይቅ ቅር ይልሻል? do you mind me ማለት ቅር ይልሻል እንደማለት ነው። ቅር አሰኝሻለሁ ብጠይቅህ ወይም ብጠይቅሽ እንደማለት ነው። ፍቃደኛ ከሆነን I am ብለን እድሜያችንን እናገራለን ማለት ነው። I'm 18 በዚህ ኤግዛምፕል ለምሳሌ። ኦር በቅርቡ ከሆነ ደግሞ በርዝዴያችንን ያከበርነው I've just turned 18 last month ባለፈው ወር 18 ሞላኝ። just turned ማለት ሞላኝ ሆነኝ እንደማለት ነው። ኦኬ፣ እንዳትረሷት። just turned ማለት ሞላኝ ሆነኝ ማለት ነው። ወይም ደግሞ I'll turn 18 in March ማርች ላይ 18 ይሆነኛል ይሞላኛል ማለት ነው። እንደገና ጥያቄውን ቀጥታ መመለስ ካልፈለጋችሁ ደግሞ how old do you think I am? how old do you think I am? how old do you think I am? ስንት መስልሃለሁ ወይም ስንት መስልሻለሁ ብላችሁ መጠየቅ ትችላላችሁ። የተጠየቃችሁ እናንተ ከሆናችሁ ያው ያንን ሰው በማያሳቀቅ መልኩ መልሱን ጥሩ አድርጋችሁ መለስ አለባችሁ። ያው ከሚታየው እድሜ ላይ በጣም ትልቅ አድርጋችሁ ያው መናገር የለባችሁም። ነጮችም ቅር ስለሚላቸው የእድሜ ጉዳይ ማለት ነው። ኦኬ፣ ከዛ በኋላ እናንተ ደግሞ ያንን the same question how about you አንተስ ወይም አንቺስ ብላችሁ ቀጥታ መጠየቅ ትችላላችሁ። because ያ ሰው ኦሬዲ ጥያቄውን ስለጀመረው do you mind me ቅር ይልሻል ምናምን ብላችሁ መጀመር የለባችሁም። ኦሬዲ ጥያቄው ስለተጀመረላችሁ ማለት ነው። እናንተስ ብላችሁ ወይም አንተስ ብላችሁ ደግሞ ጠይቃላችሁ። ያ ሰው ይነግራችኋል ማለት ነው። ኦኬ፣ ኔክስት አንድን ሰው ከሌላ ሰው ጋር ተዋወቃላችሁ እንዴ ብሎ ለመጠየቅ። አሁን ለምሳሌ ከጓደኛችሁ ጋር ሬስቶራንት ቁጭ ብላችሁ እያለ አንድ ሰው ይመጣል፣ የእናንተን ጓደኛ የሚያውቅ ማለት ነው። ኦኬ፣ ቁጭ ብሎ ሊያወራችሁ ነው፣ እያወራችሁ ነው። ከዛ እናንተ so how do you know John? ጆን ማለት የእናንተ ጓደኛ ቢሆን ያ የመጣውን ሰው so how do you know John? እንዴት ነው የምታውቀው ጆንን? ወይም ደግሞ ሁለቱንም እያያችሁ how do you know each other? እንዴት ነው የምትተዋወቁት? የእናንተንም ጓደኛ የመጣውንም እንግዳ ማለት ነው። እንዴት ነው የምትተዋወቁት ብላችሁ ሁለቱንም መጠየቅ ትችላላችሁ። መልሳችሁ ብዙ ነገር ሊሆን ይችላል የሚመልሱላችሁ የጠየቃችሁ እናንተ ከሆናችሁ ማለት ነው። we met at school ትምህርት ቤት ነው የምንተዋወቀው ወይም ደግሞ የተገናኘ ነው ትምህርት ቤት ነው። that means አንድ ትምህርት ቤት ነበር የምንማረው ለማለት ነው። ወይም ደግሞ ከዛ ደግሞ ይቅርታ እንደዛ ስትባሉ which school ብላችሁ መጠየቅ ትችላላችሁ። ያው ጥያቄ ወሬው
እንዲረዝም እንዲቀጥል ማለት ነው። we met through friend ወይ ደግሞ ትምህርት ቤትም ሊሆን ይችላል ወይም ደግሞ በጓደኛ ነው የተገናኘ ነው። through friend through ማለት በጓደኛ ነው የተገናኘ ነው። ወይም ደግሞ we have a mutual friend mutual ማለት የጋራ ጓደኛ እናንተም ማነው ያ ጓደኛችሁም ያም ሰው የሚያውቀው የጋራ ጓደኛ አለን በዛ ነው የተዋወቅነው ይላችኋል። ከዛ እናንተ ደግሞ oh really እውነት ነው እንዴ እንደማለት ነው። anyone I know mutual friend ነው ስላላችሁ የማውቀው ነው ያ እያላችሁ ይቀጥላል ጨዋታው ማለት ነው። የምታውቁት ከሆነ ይነግራችኋል፣ የማታውቁት ከሆነም አታውቁትም ብሎ ይነግራችኋል ማለት ነው። ጨዋታው ይቀጥላል ማለት ነው። ኦኬ አንድን ሰው የሆነ ከተማ ወይም ሀገር አግኝተ ነው እዚህ ምን ትሰራለህ ለማለት ያንን ሰው ከዚህ በፊት የምናውቀውም ሊሆን ይችላል ወይም ደግሞ የዛው ሀገር እዛው ያገኛችሁትም ሊሆን ይችላል እና ምንድነው የምትሉት what are you doing in Rome ለምሳሌ በሮም ውስጥ ካገኛችሁት ያንን ሰው ሮም ሲቲ ውስጥ ካገኛችሁት ሮም ውስጥ ምን ትሰራለህ የምታውቁትንም ሰው እዛው ያገኛችሁትንም ምንድነው እዚህ ምንድነው ምን አመጣህ እዚህ እንደማለት ነው። ኦኬ ከዛ በኋላ ያ ሰው I got transferred from Addis any መልስ ሊሆን ይችላል። ያው አንዱ መልስ ነው የምጽፈው ያለሁት ከአዲስ አበባ ተዛውሬ በስራ ምክንያት ነው የመጣሁት ትራንስፈር ሆኜ ይላችኋል። ከዛ how about you ትላላችሁ። how about you የሚባለው ከሌላ ሀገር የመጣ እንደሆነ ያ ሰው ካወቃችሁ ወይም ደግሞ እዚህ ሀገር የሚኖር ነገር ግን የሌላ ዜጋ መሆኑን ማለት በማየት ካወቃችሁ ነው እንደዛ የምትሉት እንጂ የዛ ሀገር ዜጋ እዛ እንደተወለደ የሆነ እንትኑ ሂንቱ ካላችሁ እንዲህ ብላችሁ አትጠይቁ። ምክንያቱም ምን ትሰራለህ እዚህ አይባልም እዛ ሀገር የተወለደ ከሆነ እዛ ሀገር የተወለደ መሆኑን ከጠረጠራችሁ ወይም ካወቃችሁ ምንድነው የምትሉት did you grow up here እዚህ ነው ያደግከው ወይም ደግሞ were you born here እዚህ ነው የተወለድከው ብላችሁ ጠይቃላችሁ ማለት ነው። ኦኬ አንድን ሰው የሆነን ፊልም አይቶት እንደሆነ ለመጠየቅ ደግሞ ኦኬ ለምሳሌ ታይታኒክ have you seen ታይታኒክን አይተሃል? ካያችሁትና ከወደዳችሁት yeah I really liked it አዎ በጣም ወድጄዋለሁ። ከዛ እንደው it was okay ደህና ብዙም ካልወደዳችሁት yeah it was okay ትላላችሁ ማለት ነው። ካላያችሁት ደግሞ no not yet የምትለው ምንድነው ለማየት እቅዱ አላችሁ ማለት ነው። no not yet አላየሁትም ግን ላየው እችላለሁ እንደማለት ነው። ኦኬ ከዛ አይቼዋለሁኝ ብላችሁ መልሳችኋል ኦሬዲ። እናንተ ደግሞ ያንን ሰው what did you think of it እንዴት አገኘኸው ታዲያ አንተስ what did you think of it ትሉታላችሁ። ያ ሰው ደግሞ መውደዱን አለመውደዱን ያለውን ሐሳብ ይነግራችኋል ማለት ነው። what did you think of it ማለት ለፊልምም ይሁን ለምግብም የሆነን ሀገር አይተሃል ወይ የሆነን ቦታ ሄደህ ታውቃለህ እነዚህን ሁሉ እንዴት አገኘኸው ለማለት what did you think of it እቺን አስታውሷት። what did you think of it okay ይሄኛው ደግሞ ምንድነው ይቅርታ ከላይ ያለው እንትኑ ጠፍቶብኛል ርዕሱ ማለት ነው። ስለ ወቅታዊ ሁኔታ ማለት ነው። ስለ ወቅታዊ ሁኔታ ለማውራት ስትፈልጉ ለምሳሌ ኦኬ የሆነ ጨዋታ ላይ ቀጥታ ወደ ኒውስ ወይ ደግሞ ወደ ልትናገሩት ወደ ፈለጋችሁት ጉዳይ ቀጥታ መግባት ሳይሆን እንዲህ ነገር ሰምታችኋል ብላችሁ ነው የምትጀምሩት። ለምሳሌ did you hear about the prime minister it could be anything ስለ prime minister ሰማህ ምን እንደሆነ እንግዲህ ያው ትገጹታላችሁ። anyway ግን መጀመሪያ ስትጀምሩ ግን እንዲህ ብላችሁ ነው። ጥሩም ሊሆን ይችላል መጥፎም ሊሆን ይችላል ብቻ ስለሆነ ወቅታዊ ሁኔታ ስለ ወቅታዊ ጉዳይ
ለማውራት ለማንሳት ጨዋታ መጀመር ስትፈልጉ ማለት ነው። ከዛ ያ ሰው I saw it on TV ቲቪ ላይ አየሁትኝ ይላችኋል። ወይም ደግሞ I heard about it on the radio በደንብ እያያችሁ ዲፍረንሱን ኦኬ። on TV ሬዲዮ ሲሆን ደግሞ on the radio ኦኬ። ሬዲዮ ላይ ሰምቻለሁ ስለሱ። ወይም ደግሞ I saw it on ቲቪ ላይ አየሁት። አይቼዋለሁ ቲቪ ላይ። I heard about it from a friend ይቅርታ አንድ ኤ ብቻ አድርጓት ኦኬ። ታይፕ ሳረግ ነው ኦኬ። I heard about it from a friend ስለሱ ነገር ከጓደኛ ሰምቻለሁኝ ሰማሁት እንደማለት ነው። ምንም ካልሰማችሁ ደግሞ no what happened አልሰማሁም ምን ሆነ ምን ተፈጠረ ብላችሁ ጠይቃላችሁ ማለት ነው። ከዛ ያ ሰው ይነግራችኋል እና ምን እንደሆነ ይነግራችኋል ማለት ነው። ዜናውም መጥፎ ይሁን ጥሩ ይሁን ብቻ ይነግራችሁና መጥፎ ከሆነ how sad እንዴት ያሳዝናል እንደማለት ነው ኦኬ። ዜናው ጥሩ ከሆነ ደግሞ that's amazing ፕራይም ሚኒስትሩ ሜቢ የምትደግፉት ከሆነ ድጋሚ ያሸነፈ እኮ ምናምን ቢባል that's amazing ምናምን ጥሩ ከሆነ ዋው ደስ ሲል ጥሩ ነው ምናምን እንደማለት ነው ኦኬ። ሶሪ አያችሁ እንትኑ ከላይ አሁን መጣልኝ ስለ ወቅታዊ ጉዳይ ለማውራት ለመጠየቅ ኦኬ። አንድን ሰው የሆነ ሀገር ሄዶ ያውቅ እንደሆነ ለመጠየቅ have you ever been to Addis አዲስ አበባ ሄደህ ታውቃለህ እንደማለት ነው have you ever been ኦኬ። ኤኒ ቦታም ሊሆን ይችላል ኤኒ ሀገር ኤኒ ሲቲ have you ever been ሄደህ ታውቃለህ ኦኬ። ታውቃለህ እንደማለት ነው have you ever been። ለምሳሌ አሁን have you ever seen እንዲህ ነገር አይተህ ታውቃለህ have you ever የምትለዋን እንድታስታውሷት ብዬ ነው ኦኬ። እንዲህ አይተህ ታውቃለህ እንዲህ አይተህ ታውቃለህ have you ever ብላችሁ ነው የምትጀምሩት ኦኬ። ከዛ አዲስ ሄደህ ታውቃለህ ይላችኋል። መልሱ ኤኒቲንግ ሊሆን ይችላል 3 times 3 twice ሁለቴ ከሆነ twice many times a few times ብዙ መልስ ሊሆን ይችላል ኦኬ but only once ግን አንዴ ብቻ ነው አንዴ ብቻ ከሆነ ኦኬ። I went there 2 years ago የዛሬ 2 ዓመት ሄጄ ነበረ I went there 2 years ago የዛሬ 2 ዓመት ሄጄ ነበር ወይ ደግሞ ከ2 ዓመት በፊት ሄጄ ነበረ እንደማለት ነው። ከዛ what did you think of it ስለ ሀገሩ ማለት ነው ይላችኋል ወይም ትሉታላችሁ። ቅድም ይሄን ነግራችኋለሁ what did you think of it ስለ ፊልም ለምሳሌ ፊልሙን አይተዋል ሲል እንዴት አገኘኸው ታዲያ እንደማለት ነው። እና ሀገሩንም እንዴት አገኘኸው ታዲያ አዲስ ሄጄ ነበር ብሏችኋል። ሰው እንዴት አገኘኸው ታዲያ አዲስ ይላችኋል። ወይም ደግሞ how was it እንዴት ነበረ how was it። ከዛ ጥሩ ከሆነና ያ ሰው ደስ ብሎት ከተመለሰ I loved it it was so exciting I was going to say it was amazing I loved it ወድጄዋለሁ it was so exciting በጣም የሚያስደስት ነበረ it was so exciting ማለት የሚያስደስት ማለት ነው። ከዛ ደግሞ አልወደድኩትም ከማለት ቀጥታ ማለት ነው ከሌላ ሀገር ጋር ወይም ከሌላ ሲቲ ጋር ኮምፔር እያደረጋችሁ መናገር ብዙ ጊዜ የተለመደ ማለት ነው እንጂ በተለይ የእናንተ ሀገር ከሆነ የሀገር ወይ የዛ ሰው ሀገር ከሆነ አልወደድኩትም ከማለት ይልቅ I didn't like Addis ወይም ደግሞ ኤኒ ከተማ ሄዳችሁበት ሀገር I didn't like Addis as much as ባህር ዳር እንደ ባህር ዳርን ያህል የባህር ዳርን ያህል አልወደድኩትም። እስቲል ወዳችሁታል ግን የባህር ዳርን ያህል as much as ማለት ያህል የባህር ዳርን ያህል አልወደድኩትም። ቀጥታ አሁን ይሄ ጠያቂውን ሰው እንትን አይልም ማነው ደስ እንዳታሰኙት ደስ እንደሚባለው ይቅርታ እንዳታስከፉት ማለት ነው። አያስከፋም ያንን ሰው ይሄ መልስ ጠያቂውን አያስከፋም። I didn't like it ከማለት I didn't like Addis as much as ባህር ዳር የባህር ዳርን ያህል አልወደድኩትም ትላላችሁ ማለት ነው። ሳታስቀይሙ ሰው ነው ኦኬ
አንድን ሰው የቤት እንስሳ እንዳለው ለመጠየቅ እዚህ ጋር የጻፍኩት መጠየቅ እሺ ለመጠየቅ ብላችሁ አንብቡት ኦኬ so do you have any pets ፔት ማለት የቤት እንስሳ ውሻ ድመት ሌላም አለ ውጭ ሀገር ከሆነ የቤት እንስሳ አይደለም እና do you have any pets የቤት እንስሳ አለ ያ ካለው I have a dog I have a cat I have a ብሎ ሌላ ያለውን ይናገራል ማለት ነው ከሌላው sorry ከዛ በኋላ ዶግ አለኝ ሲላችሁ I love dogs ትላላችሁ እናንተ ደግሞ ማለት ነው okay what's its name ስሙ ምንድነው ከዛ ስሙን ይነግራችኋል የውሻውን ዝርያውን breed what's its breed ምናምን ብላችሁም ጠይቁታላችሁ ከዛ ይነግራችኋል ማለት ነው ስሙን ኦኬ የቤት እንስሳ ደግሞ የማይወድ ከሆነ አልወድም ሳይሆን የሚላችሁ ቀጥታ ወይም ማለት ያለባችሁ I'm not really an animal person የእንስሳ ሰው አይደለሁም እንደማለት ነው ማለት አልወድም ሳይሆን አይ ብዙም ፍላጎቱ ወይም ደግሞ የአኒማል ሰው ይባላል በአማርኛ ለምሳሌ አሁን ጧት የሚነሳ ሰው ምንድነው የሚባለው a morning person አይደለም የሚባለው የጧት ሰው አይደለሁም የሚባል ነገር አለና ልክ እንደዛ የአኒማል የእንስሳ ሰው አይደለሁም እንስሳ ብዙም አልወድም እንደማለት ነው ግን በጥሩ አገላለጽ ማለት ነው ኦኬ I'm not really an animal person ትላላችሁ ከዛ እዛ ላይ ቆማል ወሬው ማለት ነው አንድን ሰው ደግሞ ቅዳሜና እሁድ ነፃ እንደሆነ ለማወቅ ለምሳሌ አብራችሁ ኮፊ ምናምን ለመጣት ከፈለጋችሁ የዛን ሰው ፕላኑን ለማወቅ የቅዳሜና እሁዱን ወይም ደግሞ ለማወቅም ብቻ አብራችሁ ለሻይ ምናምን ለመጠጣትም ብቻ ሳይሆን ዝም ብላችሁም ነው ከስራ ለምሳሌ አርብ ሲሆን ምናምን ስራ ቦታ ይጠያየቃል እንደኔ ጥያቄ ሰው just ለማወቅ ምንድነው ፕላንሽ ቅዳሜና እሁድ ዊኬንድ ለማለት ማለት ነው ከዛ እንደዚህ ነው የሚሆነው so do you have any plans for the weekend ያ ዊኬንድ ማለት ታውቃላችሁ anyway ቅዳሜና እሁድ እዚህ ሀገር ከአርብ ማታ ጀምሮ ነው ዊኬንድ የሚባለው anyway ውጭ ሀገር ማለት ነው so do you have any plans for the weekend do you have any plans for the weekend ሳነብ እየቸኮልኩ ከሆነና የማይገባችሁ ከሆነ ፕሊዝ አሳውቁኝ እሺ ቀስ እያልኩኝ አነባለሁ so do you have any plans for the weekend any plan አለ እቅድ anything የምታረገው ነገር ቅዳሜና እሁድ ከዛ ያው የምታረጉትን ትናገራላችሁ ለምሳሌ I'm going out with friends Saturday ቅዳሜ ጓደኞቼ ጋር እወጣለሁ እዝናናለሁ ጓደኞቼ ጋር እነሱን አገኛለሁ and shopping on Sunday ደግሞ ሾፕ አደርጋለሁ ከዛ ምንም ማታረጉት ነገር ከሌለ ደግሞ I'm not doing anything on Saturday but ብላችሁ ለምሳሌ አሁን I'm doing something on Sunday but I'm not doing anything on Saturday ትልታላችሁ እንግዲህ Saturday ምንም ነገር አላደርግም ካላችሁት Saturday ፍሪ ነኝ እያላችሁት ነው ማለት ነው ኦኬ እያላችሁት ነው ለዛ ሰው ኦኬ ከዛ ሜላሊያ ሰው I was thinking of going to the cinema ለመሄድ እያሰብኩኝ ነበር do you feel like coming along አብረሽኝ ብትመጣ መምጣት ትፈልጋለህ do you feel like ማለት ትፈልጋለህ እንደማለት ነው ኦኬ ፍቃደኛ ከሆናችሁ sure what time and where ኦኬ እሺ ጥሩ ስንት ሰዓትና መቼ ትሉታላችሁ ማለት ነው ፍቃደኛ ወይን ደግሞ የማንችል ከሆነ ደግሞ I'm not sure if I can የምችል አይመስለኝም ትሉታላችሁ ከዛ ያ ሰው ይተዋል ማለት ነው ኦኬ ዛሬ ትምህርት ይህን ይመስል ነበር ከወደዳችሁት ሼር ላይክ ኮሜንት አድርጉ አመሰግናለሁ በሚቀጥለው እስከምንገናኝ ድረስ መልካም ጊዜ ባይ ባይ